አርፒ በተለያዩ ሶሻል ሚዲያ አማካኝነት ጸጋን ይካፈሉ፣ ድንቅና ታምራቶችንም ይመልከቱ። አርፒ ወርድ ዳግም መጽአት ላይ የሚመጣው ከተስፋ ይልቅ ተስፋችን ነው። አሜን። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአታችን ሞቷልና እንጂ ሰስማይት ነው። ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ይሁት እግዚአብሔር ስለኛ ያለውን ፍቅር ምን ያደርጋል? ያስረዳል። እሺ ተረድ እዚህ ቦታ በደንብ ስሙኝ። ይልቁንስ እንግዲህ አሁን በደሙ ካጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንስ ከታረቅን በኋላ በሕይወቱ ደግን እስቲ እድናለሁ በሉ። አይዘወይ ይው ከምኑ ከታረቅን አለ በሞቱ ከታረቅን በሞቱ ምን ስለው ሞቷል። በቃ ሞቴ ብለህ እንኳን ከታረቅን ሕይወት ዘርቶ ሲመጣ ደግሞ ትድናለህ። ለዘላለም የሚያድን አድርጎ ወጥቶልሃል። ሲሞት እንኳን ዳንኩኝ በቃ እኔ በቃ ታርቄያለሁ ከእግዚአብሔር ብላ ሲሞት ታርቄያለሁ ነው። ከዛስ ሲነሳ ግን ያንን መታረቅ መዳንን ያመጣል። አሜን በል። ኢየሱስ ጌታ ነው። አንተ ሃሌሉያ ሃሌሉያ። ይህ ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ከመመካት አታርፍም። በቃ አጠፋም። መመካት እንዲህ በኋላ ደግሞ እድም። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞቱ ለሰው ሁሉ ደረሰ። ሞትም ለማደረሰ ለሰው ሁሉ ምን ደረሰ? ሞት ደረሰ። በአዳም በኩል አዳም ኃጢአተኛ ነበር። የቀድሞ አዳም በኩል ሞት ሁሉ ደርሶ ነበር። አሁን ግን በክርስቶስ ለምናምነው ለኛ ግን አንሶ ለምታምን ካለ ኢየሱስ ክርስቶስን ካመንክ የሆነ ነገር አለ። ያለ ደግሞ ኢየሱስ ነው። የሚሆንህም ኢየሱስ ነው። ያለህም ኢየሱስ ነው። ለሚያምኑት ነው፣ ለማያምኑት የለም። ለሚያምኑት አለ አንድ ነገር እንዳለ ይናገራል። እሱም መዳን፣ እሱም ድነት፣ እሱም የዘላለም ሕይወት፣ እሱም ለዘላለም ወደ ሲኦል ከምትገባ ወደ ዘላለም ሕይወት ባለ ወደ ገነት መግባት ተስፋ የሆነው ተስፋ ስታደርገው የሚመጣው አንተን የሚያከብር እንጂ የሚያቅበዘብዝ አይደለም። ለምን? በተስፋው ድነሃልና። ለምን? በተስፋው ታድለሃልና። ክብር ለማን ይሁን? በተስፋው ታድያለሁ። እግዚአብሔር ድነት በሉ። በሌላ ያለ በሉ። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? ስለዚህ እግዚአብሔር አምላክ ማርቆስ ወንጌል ምዕራፍ 1 ከቁጥር 14 እስከ 15 ደግሞ እንዲህ ይላል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግሥት ወንጌል እየሰበከና ዘመኑ ተፈጽሟል፣ የእግዚአብሔርም መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። አያችሁ አይደለም? እመኑ እያለ እየሰበከ ነው። እመን ሲባል አያምኑም ብዙ ሰዎች። አረ ወዳጅ ራፕቸር ቲቪ በሁሉም የሶሻል ሚዲያ አማራጮች የድንቅ የተአምራትና የፈውስ ቤት። ጸጋን ይካፈሉ፣ ድንቅና ተአምራትን ይዩ። ራፕቸር ቲቪ። ለዚህ ቤተ ክርስቲያን በተስፋ ማመን። ይሄ ቤተ ክርስቲያን የእግዚአብሔር አርአያ ይዛ የመጣች ቤተ ክርስቲያን የኢየሱስ የማረጉ ዓላማ መጀመሪያው የተሰጠን ጸጋ ምንድነው?
የመጀመሪያው መዳን፣ ሁለተኛው ድነትን የሚፈጽም ዋና አስፈጻሚ የናዝሬቱ ኢየሱስ፣ ሁለተኛ ሶስተኛ ደግሞ መንፈስ ቅዱስ ሁሉን ደግሞ የሚያስረዳ ለዘላለም ከኛ የማይጠፋ ለዘላለምም ከኛ ጋር የሚሆን ሶስተኛ። እነዚህን ደግሞ ተግባር ካላደረገ የምንሄድበት መንገድ ሁሉ ለኛ ምንድነው? የተያዘ ነው። እንዲለቀቅ ትፈልጋላችሁ? ዛሬ ነገራችሁ እንዲለቀቅ አውጃለሁ። የኔ ነገር በሉ ተለቋል በሉ። የኔ ነገር በሉ ተለቀቀ በሉ። ዛሬ በኋላ በሉ ድነት እንጂ ሞት በሌላ አይሰራም። መዳን እንጂ መጎሳቆል በሌላ አይሰራም። ሃሌሉያ ሃሌሉያ። አያችሁ እግዚአብሔር አምላክ በሕይወታችሁ ላይ መልካም ነገር ያደርጋል። ገላትያ ምዕራፍ 4 ከቁጥር 4 ላይ ደግሞ እንዲህ ይላል፣ በደንብ ስሙ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። አየን፣ ስላንተ ከሕግ በታች ሕግ አይደለም ወዳጄ። አሁን ሰዎች ስራ ያጸድቀናል ብሎ ያምናሉ። ብዙ ሰዎች በስራ አልጸደቅንም። በስራ የጸደቀ ሰው አለ? አንዳንድ ቦታ ወይሉና ድንጋይ ይሸከማሉ። እምነት ነው የሚለው እምነት እንጂ ሰው በስራ አይጸድቅም። ሰው በእምነት እንጂ በስራ አይጸድቅም። እስቲ በእምነት እንጂ በሉ፣ በስራ በሉ፣ ሰው ልጅ በሉ አይጸድቅም። አገልጋይም ሆነ ተገልጋይም ሆነ አማኝ የሚባለው ሁሉ በስራ አይጸድቅም። በሉ የሚጸድቀው በሉ በመንፈስና በእምነት ነው። በሉ ስታምን ትጸድቃለህ። ያመንከው ላንተ የሆነ መንገድ የሚከፍት ነው። ኢየሱስን ባመንክ ቁጥር ያንተ ነገር ኃይል ይጨምራል። ታላቅ እድል ያገኛል። ታላቅ እድል ይሰጣል። ኦፖርቹኒቲ እየጨመረ ይመጣል። ታላቅ ድልና ታላቅ እምነት ታላቅ ኃይል ባንተ ላይ ሲመጣ የእምነት ጥግ ነው የሚሆንልህ። እድልህ ይሰፋ ነው። እድላችሁ እንዲሰፋ ትፈልጋላችሁ? ነገራችሁ ሁሉ መልካም ይሆን። እድልህ እንዲሰፋ ትፈልጋለህ? እድልሽ እንዲሰፋ ትፈልጋለሽ? እግዚአብሔር አምላክ ነገርህን መልካም ያድርግ። ከዚህ ደቂቃ ጀምሮ የተያዘባችሁ ነገር ሁሉ ይለቀቅ። የተያዘብሽ ነገር ሁሉ እንዲፈታ ለቅቄያለሁ። የትኛውም ጠላት ይዞ ያንከራተተ ነገራችሁ ከዚህ ደቂቃ ጀምሮ አምላኬ ያህዌ ኤሎሄም እንዲያስለቅቅ አውጃለሁ። ይሄ ነገር በሉ በክርስቶስ ኢየሱስ ስም ተለቀቀ በሉ። ድገሙ ተለቀቀ በሉ። ድገሙ ተለቀቀ በሉ። ድገሙ ተለቀቀ በሉ። ደመቀርጋ ተለቀቀ በሉ። ድገሙ ተለቀቀ በሉ። ተለቀቀ ከጠላት መንደር ወደ እኔ እየፈጠነ መጣ በሉ። እናንተ እየፈጠነ ይመጣል። ወደ እናንተ እየፈጠነ ይመጣል። ለምን ካላችሁ ደግሞ ተለቋልና። ኦሬዲ የተለቀቀ ነገር ሁሉ ከዚህ ደቂቃ ጀምሮ በእጃችሁ ይገባል። አየ ጭምት ያደርጋል። ጠላት ጭምት ያደርጋል። ወደ እናንተ እንዳይመጣ ፈጥኖ መጥቶ አንተን እንዳያዝናና ያደርጋል። አንተን ይከለክላል። ነገርን ይከለክላል። በቃ የሆነ ነገር እንዳትሄድ እንዳትወጣ እንዳትገባ ይከለክላል። ግን አንድ ነገር አለ። እግዚአብሔር ካንተ ጋር ካለ አሸናፊ ነህ። አሸናፊ ነኝ ይበሉ። ድገሙና አሸናፊ ነኝ ይበሉ። ድገሙና አሸናፊ ነኝ ይበሉ። ድገሙና አሸናፊ ነኝ ይበሉ። አሜን። እስቲ አሸንፋለሁ በሉ። ድሉ የኔ ነው በሉ። የማን ነው? የማን ነው? ሃሌሉያ ሃሌሉያ። እግዚአብሔር አምላክ ነገራችሁን ሁሉ ያጸድቃል። እግዚአብሔር አምላክ ነገራችሁን ሁሉ ከዚህ ደቂቃ ጀምሮ በእጃችሁ ያስገባል። ገባ በሉ። ድገሙና ገባ በሉ። የኔ ነገር በሉ ተለቋል በሉ። እግዚአብሔር አምላክ ሕይወታችሁንና ነገራችሁን ሊያጎሳቁል የወጣውን ዘንዶ ይመታዋል። ከዚህ ደቂቃ ጀምሮ በደስታ ትራመዳለህ። በደስታ ትራመጃለሽ። በክብር ትራመዳለህ። በክብር ትራመጃለሽ። እግዚአብሔር አምላክ ካንቺ ጋር ይሆናል። ሰላማችሁ ይበዛል። ጤናችሁ ይበዛል ይበዛል። እቅዳችሁ ዓላማችሁ ይበዛል። የእግዚአብሔር ጸጋ መለኮት ያገኛል።
ይከፈትላችኋል። ከላይ ከአርያም ጸባዖት ይከፈትላችኋል። የትኛውም እርግማን አያገኛቸው። ለምን ካላችሁ እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። እግዚአብሔር ካንተ ጋር አለ። እግዚአብሔር ከኔ ጋር አለ በሉ። እግዚአብሔር ከኔ ጋር አለ በሉ። አለ ጌታ በሉ። ነገርን የሚሰራ በሉ። እግዚአብሔር በሉ ከኔ ጋር አለ። ከማን ጋር አለ? ከኔ ጋር አለ በሉ። ሃሌሉያ። የአንዳንድ ሰዎች ላይ እጃችሁ ላይ በጣም የሚያምር ነገር ስገባ እያየሁ ነው። ራዳጋባታ ጃላባ ፍሬዲቴንታ ልጸልይ ነው። ኢየሱስ ጌታ ባዲጋባዲ ያናሞታ ሪፓንዳስ ፕሮዲሌቬኒያስ ሪካታኪል ቫኖስ ሂባዳ ሜካል ቫኖስ ሆባዲጋማንታ ሪካታኪል ቫናስ ኤልቫኖስ ሂባ በጌታ በኢየሱስ ስም በእጃችሁ ላይ ታላላቅ በረከት ሲገባ እያየሁ። ታላላቅ በረከት እየገባ ነው። ታላላቅ በረከት እየገባ ነው። ለሚያምን ስንቱ ይቻላል? ሁሉ ይቻለኛል በሉ። አምናለሁ፣ እቀበላለሁ በሉ። አምኛለሁ፣ ተቀብያለሁ በሉ። ወሰንኩ በሉ። በኢየሱስ ተቀበልኩ። የኔ ነገር በእጄ ገባ። በእውነት ሆናችሁ ማንም ያልዳሰሰ በእጃችሁ ሲገባ ያየው። ያልተዳሰሰ ሲገባ ያየው። ያልተዳሰሰ ሲገባ ያየው። አረ መንጥራችሁ ትቀበላላችሁ። መንጥራችሁ ትቀበላላችሁ። መንጥራችሁ ትቀበላላችሁ። ባዶነት በቃ የሚል ጽሑፍ ያለው ተቀበሉ፣ 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 ተቀበሉ። ባዶነት ባዶነት በቃ 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 ተራ መሆን በቃ 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 እርግማን ተመታ ተመታ ተመታ። ተቀበሉ በጌታ በኢየሱስ አራግፈ ተቀበል በጌታ በኢየሱስ yes ቬላና ማሃዳጋባሽ ሪምፓርዲ አልፋሎስ ሄባ ዛሬ እንብሎኛል። ተስፋ መቁረጥ ያበቃል አለ። ተስፋ መቁረጥ ያበቃል አለ። ግራ መጋባት ያበቃል አለ። እርቃን መሆን ያበቃል አለ። ተስፋ መቁረጥ ያበቃል አለ። በኢየሱስ ስም ያበቃል አለ ጌታ። ከዛሬ ቀን ጀምሮ ነገራችሁን የያዘ አውሬ ተመቷል። ነገራችሁን የያዘ አውሬ ተመቷል። ነገርሽን የያዘ አውሬ ተመቷል። ነገርን የያዘ አውሬ ተመቷል። እቅድህን የያዘ አውሬ ተመቷል። የትኛውም ጨለማ ተመቷል። የትኛውም አዋጅ ተመቷል። እስቲ ተመታ በሏል። ተመታ በሏል። ተመታ በሏል። ከኔ ነገር የያዘ በሉ። በረከቴን የያዘ በሉ። ጤናዬን የያዘ በሉ። ጨለማ በሉ። ተመታ። አሜን ነው ወይ? ከዚህ ደቂቃ ጀምሮ የምትፈልጉት ሁሉ በእጃችሁ ጋር ነጣቂ ተኩላ አያገኛችሁ። ነጣቂ ተኩላ አያገኛችሁ። እግዚአብሔር እንዲህ ብሎኛል። ከዚህ መስከረም 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 የሚባል ስም ያለው እዚህ ማን ነው? መስከረም የሚባል ምንሽ ነች? ያክስትሽ መስከረም አግብታለች? ቤት ነው። ሁለት ልጆች ነው ያሏት። ተነሽ ቻይና ማሴፕራዳ መስከረም ሁለት ልጆች ያሏት ፈታለች። ትዳር ፈታ ነው ያለችው። ኢየሱስ ጌታ ነው። ዛሬ የሷን ነገርን ዛሬ እግዚአብሔር እመልሳለሁ ይለኛል። ምንሽ ነች? ያክስትሽ ልጅ ነች። ይገለጥ ይገለጥ ይገለጥ። ክብር ለማን ይሁን? ክብር ለማን ይሁን? እስቲ ዛሬ በሉ። ይኸው ዛሬ ልጸልይ ነው። ኢየሱስ ጌታ ነው። ልጸልይ ነው። ልጸልይ ነው። ራፕቸር ቲቪ በሁሉም የሶሻል ሚዲያ አማራጮች የድንቅ የተአምራትና የፈውስ ቤት። ጸጋን ይካፈሉ፣ ድንቅና ተአምራትን ይዩ። ራፕቸር ቲቪ